Ouch, 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 ouch. ውድ የፊዱሻ ቤተሰቦቼ እንግዲህ ይኸው ኦ ማይ ጉድነስ። በነገራችን ላይ የሚመስላችሁ ልጆች ይሄ ነገር ታውቃላችሁ እንግዲህ በአለም ዘንድ ተቀባይነቱን ያገኘው ምርጡ የፊታችን የቡና ማስክ ፊታችሁ ላይ ተቋቆር ካለባችሁ ፊታችሁ ላይ ብጉር ማዲያት ምናምን የሚያስቸግራችሁ በቀላሉ ፊታችን ላይ ትሪት ማድረግ ያለብን ወይም የፊታችን ማስክ ምንድነው የሚያስፈልገው? የቡና ማስክ ነው። እንግዲህ ዛሬ 4 አመት ጀምሮ ስቲል ነው በአለም ነው ቫይራል የሆነው በጣም ትልልቅ ቪዲዮ ሲሰራበት አይቻለሁ። አንድ ነገር ላሳያችሁ ከዚህ የምናገኘው ጥቅም ውዶቼ። ያው እንግዲህ ታጠብ ያለው ሙሉ አሰራሩን እዚሁ ቪዲዮ ላይ አስቀምጬላችኋለሁ። ፊታችሁ ብጉር ካለባችሁ ጥቋቁር ነጠብጣብ ካለባችሁ ፊታችሁ 2 አይነት 3 አይነት ከሆነ እንዲሁም ፊታችሁ ጥርት ምር ያለ ተመሳሳይ ከለር እንዲሆንላችሁ ከፈለጋችሁ እንደዚህ ከተጠቀማችሁ በኋላ ምንድነው እንደዚህ ከተጠቀምን በኋላ ምን እንጠቀም ለምትሉኝ ሞር ደግሞ እንደዚህ አይነቶችን ቶነሮችን በደንብ ፊታችሁን ጽድት ታደርጉበትና ሞይስቸራይዘር ተጠቀሙበት ማለት ነው። ፊታችን ላይ ያለው ምንም አይነት ነገር ይሄኛው ደግሞ ይበልጥ የቀረውን የፊታችን ላይ ያሉትን ቀዳዳዎች ክፍት ያደርግልናል። በነገራችን ላይ ዱባይ ዩናይትድ አረብ ኤምሬት ከሆናችሁ ኦሪጂናል ለፊታችሁ ብጉርም ካለባችሁ ማዲያት 2 አይነት 3 አይነት ፊታችሁ የሚደርቅባችሁ ምን ልጠቀም ፊቴ ተጎድቷል በጣም ክሬም ተጠቅሜ ተጎድቻለሁ ፊቴ ምን ይሻለኛል ብላችሁ የምትጠይቁኝ ልጆች በቀላሉ እኔ ጋር ማግኘት ትችላላችሁ። የዚህንም ማሰራር ሰርቼላችኋለሁ። እንደዚህ ከተጠቀማችሁ በኋላ ሞይስቸራይዘሮችን ተጠቀሙ። እንደዚህ አይነት ሞይስቸራይዘሮችን ሊሆኑ ይችላሉ። እንደ ፊታችሁ አይነት ሞይስቸራይዘሮችን መጠቀም ትችላላችሁ። በነገራችን ላይ ዱባይ ዩናይትድ አረብ ኤምሬት ከሆናችሁ እኔ ጋር ማግኘት ትችላላችሁ ማለት ነው። እንደዚህ ያደርግና ለኔ ለፊት የሚስማማኝ ሞይስቸራይዘር በነገራችን ላይ ሞይስቸራይዘርም ሆነ ምንም መምረጥ ከፈለጋችሁ ዱባይ ዩናይትድ አረብ ኤምሬት ከሆናችሁ ቁጥሬ ፕሮፋይል ስራ አለላችሁ እኔ ጋር ማግኘት ትችላላችሁ። አሰራሩንም እዚሁ ላይ አስቀምጬላችኋለሁ። እንግዲህ እንደምታዩት የሚያምር ቆዳ ጤናማ ቆዳ በናቹራልም በክሬሞች የምትፈልጉ ከሆነ እንግዲህ በናቹራል ቤታችሁ ተጨማሪ ደግሞ እኔ አይመቸኝም ለፊቴ ከትሪትመንቶችን ካረኩ በኋላ ምን ልጠቀም የምትሉ ከሆነ ቁጥሬ ፕሮፋይል ስራ አለላችሁ። የዱባይ ሁሉም ከተማዎች ላይ ኦሪጂናል ፕሮዳክቶችን ክሬሞችን አደርሳለሁ። እዘዙኝ። እዩት እንግዲህ ቅንድቤ ራሱ ጭብርርር ብሏል። ለምን ታጥቤ ነው ያሳየኋችሁ። አሰራሩን እዚሁ ላይ ነው። ቀጥሉ። የሚያስፈልገን አንድ እንቁላል ነው። የእንቁላል ምኗን ነው የምናደርገው? ነጯን ፓርት ብቻ። ኦኬ እንደዚህ አድርጌ ቢጫውን ለሌላ ጊዜ ይታያችኋል። እንደዚህ አድርጋችሁ ቢጫውን ደግሞ ምን እንደምትሰሩበት የቀጣይ ማስክ አሳያችኋለሁ። ኒስካፌ ተጠቀሙ። ይሄኛውን ኒስካፌ ሌላ ቡና አይሆንም። ይሆናል የምትሉኝ ሌላ ቡና አይሆንም። ምን አደርገዋለሁ? 2 ማንኪያ ከዛ በደንብ መቀላቀል ነው። ይሄኛውን ኒስካፌ ኦኬ። ይሄው በደንብ ነው አገላብጬ ያሳየኋችሁ። ሌላ ቡና ይሆናል ብላችሁ ስለምትጠይቁኝ ነው። አይሆንም። በደንብ ቀላቅሉት። ይሄው አሁን በደንብ ቀላቅየዋለሁ። ይሄ ያስፈልገኛል። ይሄው መቀቢያ ማለት ነው። እዚህ ጋር ያለውንም አንስቻለሁ። ኦኬ ሬዲ ሆኗል። ይሄ ከዛ ወዶቹ የሚያስፈልገን ይሄ የዕቃ ቤት ሶፍት ነው። የዕቃ ቤት ሶፍት ካላችሁ የዕቃ ቤቱ ሶፍት እንደዚህ ቆርጠዋለሁ። ከሌላችሁ ደግሞ ችግር የለውም ይሄኛውንም ሶፍት መጠቀም ትችላላችሁ። ከዛ አንዷ እንደዚህ አድርጌ ለሁለት ነጥላታለሁ። ኦኬ ከዛ ፊቴን እየቀባው አሳያችኋለሁ። ይሄው እንደዚህ በደንብ አረኩ በኋላ መጀመሪያ ተቀቡታላችሁ ሙሉ ፊታችሁን። ከንፈራችሁን ቻፕስቲክ ባዝሊን ወይ ምናምን ወይ ቻፕስቲክ ተጠቀሙ። ለምን ከንፈራችን ላይ ልጥፍ ስለሚል። ስለዚህ አሁን እንደዚህ ቀብቻለሁ። ምንድነው ማረገው እንደዚህ አድርጌ ለአንድ የበጣጠስኩትን እንዲህ እናደርጋለን። አንደኛ ፊታችን ላይ ያለውን የሞተ ቆዳ ሙልጭ አድርጎ ነው የሚያነሳልን። ሁለተኛ አይናችሁ ስር በጣም አታስጠጉ። ሁለተኛ ፊታችሁ ላይ ያለውን ተቋቁርም ሆነ 2 አይነት 3 አይነት ከሆነባችሁ በጣም ብዙዎች ተጠቅመው በጣም የተመሰገንኩት እንግዲህ ስንት አመቱ ቫይራል ሆኖ የቀረ የፊታችን ማስክ ነው። ቡና ከምንም በላይ ቡናና እንቁላል ለፊታችን ፍቱን መፍትሄ ቢባል ምንድነው? ቡናና እንቁላል። እዚሽ ጋር የምትነፍሱባትን እንደዚህ ቀደድ አድርጓት። ከዛ ከከንፈራችሁ እንደዚህ ነሳ አድርጉት። ይሄኛው ምን አደርገዋለሁ? ይሄው እንደዚህ አድርጌ ቡና እደግምበታለሁ ማለት ነው። ይሄን የበጠበጥኩትን ኦኬ። ለምንድን ነው ምን ደግሞ እንደዚህ ነከር አድርጉት በደንብ ይራስ። ማክሲመም ግን እስከሚርስ ንፋስ ያለበት ቦታ ላይ ከሆናችሁ ቶሎ ይርሳል።
ካልሆናችሁ ደግሞ 30 ደቂቃ እንደዚህ ይፈጃል። በሳምንት አንዴ ብትጠቀሙት ፊታችን ላይ ያለ ብጉር ነሽ ብትሉ አዲስ የሚወጣ ብጉር 2 አይነት 3 አይነት ከሆነባችሁ ፊታችሁ ከተጎዳ በቀላሉ እንደዚህ እያደረኩኝ የግንባሬን ደግሞ አድርጌ ላሳያችሁ። ይሄ ውዶቼ የግንባሬን ለጥፍ ያለው እንደዚህ አድርጋችሁ በደንብ ይዳረስ። ኦኬ ከዛ ይድረቅ። እስኪደርቅ በደንብ ጠብቁ። ከደረቀ በኋላ ማንሳት። ከዛ በኋላ ግን ሞይስቸራይዘር መጠቀም እንዳትረሱ ሞይስቸራይዘር መጠቀም። ይታያችኋል ውዶቼ ከፊታችን ላይ የሚያነሳው ኢቭን እኛ የማናያቸው ትንንሽ ጸጉሮችን ወይም ዴድ ስኪኖችን በቀላሉ ያነሳልናል ውዶቼ። አያችሁት? ጠጋርጌ ሳሳያችሁ ይታያችኋል፣ በደንብ ይታያል። ይኸው ይታያችኋል አይደል ውዶቼ? ዴድ ስኪኑ ሰው ውዶቼ እንደዚህ ያደርገዋለሁ። ታጥቤ ልመለስላችሁ።